ዓለም አቀፍ የመገናኛ ብዙሃን ትኩረት አድርገው እየዘገቧቸው ከሚገኙ ጉዳዮች የተወሰኑትን እንመለከታለን። ቢቢሲ በሊቢያ የባህር ዳርቻ ከ2000 የሚበልጡ ስደተኞች ጣሊያን የጠረፍ ጠባቂዎች ስለማዳናቸው ዘግቧል። አንድ ስደተኛ ደግሞ ሕይወቱ አልፏል ነው የተባለው። ስደተኞቹ በተጨናነቁ ጀልባዎች የሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመግባት የሞከሩ ናቸው ተብሏል። እንግዲህ በህገወጥ ጉዞ ወቅት ከሚያጋጥሙ አደጋዎች አንዱ ይህ ነው። ከዚህ በተጨማሪ በአውሬ የሚደርስ ጥቃትም እንደዚሁ በህገወጥ ጉዞ ላይ በስፋት እንደሚያጋጥም በተለያዩ ጊዜያት ሰምተናል። ከወደ ደቡብ አፍሪካም ተመሳሳይ ዜና አለ። ደቡብ አፍሪካ ለመግባት የሞከሩ 3 የውጭ ሀገራት ስደተኞች በጉማሬ ተበልተው ስለመሞታቸው የደቡብ አፍሪካ የመገናኛ ብዙሃን ዘግበዋል። በnews24.com ነው በዋነኛነት ይህንን ዘገባ የሰራው። ስደተኞቹ ከዚምባብዌ ድንበር አቅራቢያ ሊምፖፖ ወንዝን አቋርጠው ወደ ደቡብ አፍሪካ ሊገቡ ሲሉ ነው ይህ አደጋ ደረሰባቸው የተባለው። ከሟቾቹ አንዱ ደግሞ ህፃን ስለመሆኑ ተጠቅሷል። እንዲሁም አንድ ሌላ የ8 ዓመት ታዳጊን ቆስሎ በህይወት ተርፎ ተገኝቷል። የአካባቢው ባለስልጣናት ሟቾቹ የውጭ ሀገራት ዜጎች ናቸው ከማለት ውጪ የትኞቹ የሀገር ዜጎች ስለመሆናቸው በግልጽ አልጠቀሱም። የካሜሩን ጦር ባካሄደው ዘመቻ ደግሞ 100 የሚደርሱ የቦኮ ሀራም ታጣቂዎች መግደሉን አስታውቋል። በታጣቂ ቡድኑ ታግተው የነበሩ 900 የሚደርሱ ታጋቾችንም ስለማስለቀቁ ነው የካሜሩን ጦር የገለጸው። የቦኮ ሀራም የሽብር ቡድን ከናይጄሪያ አልፎ በአካባቢው ሀገራት ላይም ጥቃት ማድረስ መጀመሩ ይታወቃል። የምዕራብ አፍሪካ ሀገራትም የተጠናከረ የጋራ ዘመቻ በቦኮ ሀራም ላይ መጀመራቸው እንዲሁ ይታወቃል። ፕሬስ ቲቪ ሩሲያ ለኢራን የአየር መከላከያ ሚሳይሎችን ማቅረብ ስለመጀመሯ ዘግቧል። ሁለቱ ሀገራት ከ8 ዓመታት በፊት የሚሳይል ግብይት ለማካሄድ መስማማታቸው ይታወሳል። ነገር ግን የመንግስታቱ ድርጅት በኢራን ላይ በጣለው ማዕቀብ ምክንያት ሩሲያ ሚሳይሎቹን ለኢራን ለማስረከብ ፈቃደኛ ሳትሆን ቆይታለች። አሁን ሩሲያ S-300 የተባሉ የአየር መከላከያ ሚሳይሎችን ማስረከብ መጀመሯን ነው ፕሬስ ቲቪ የዘገበው። የሁለቱ ሀገራት የጦር መሳሪያ ሽያጭ ውል $800 ሚሊዮን ዋጋ ያለው ነው ተብሏል። የቻይና አፍሪካ የትብብር ጉባኤ እንግዲህ ቀደም ሲል እንዳነሳ ነው ዛሬ በደቡብ አፍሪካ ጆሃንስበርግ ይጀምራል። ይህ ጉባኤ ዘንድሮ ለ6ኛ ጊዜ የሚካሄድ ነው። እንደ አውሮፓውያኑ አቆጣጠር ከ2000 ጀምሮ በየ3 ዓመቱ እየተካሄደ 6ኛው ላይ ደርሷል። አንድ ጊዜ ቻይና፣ ቀጥሎ ደግሞ አፍሪካ ውስጥ ነው በመፈራረቅ የሚካሄደው ጉባኤው። አዲስ አበባም ሁለተኛውን የቻይና አፍሪካ የትብብር ጉባኤ በ2003 እንደ አውሮፓውያን አቆጣጠር ማስተናገዷን እናስታውሳለን። ከአዲስ አበባ በተጨማሪ የግብጿ ሻርም አል-ሼክም አንድ ጊዜ ይህንን ጉባኤ አስተናግዳለች። ጆሃንስበርግ ደግሞ 3ኛዋ የአፍሪካ ከተማ ትሆናለች ማለት ነው። የቻይና አፍሪካ የትብብር ጉባኤን በማስተናገድ ያሬድ ቁምቢ በዚህ ጉባኤ ትኩረት አጀንዳዎችና ተጠባቂ ውጤቶች ላይ ትኩረቱን አድርጎ ተከታዩን ትንታኔ ያዘጋጅቶልናል። የቻይናው ፕሬዝዳንት ዢ ጂንፒንግ እግራቸው ደቡብ አፍሪካን ከመርገጡ በፊት በጉዞ ላይ ሳሉ አንዲት ደብዳቤ ጫር አድርገው ለደቡብ አፍሪካው ዘስታር ጋዜጣ ሰደዋል። እኛ የመጣነው እኩል ተጠቃሚ የምንሆንባቸውን አማራጮች ሁሉ ለመጠቀም የእርስ በርስ ግንኙነታችን ሳይላላ ወዳጅነታችንን ይበልጥ ለማጠንከር ነው። የአፍሪካ ምድርን ዳግም በመርገጤም ደስተኛ ነኝ የሚል ነው። ደቡብ አፍሪካውያንም ዛሬም ነገም በራችን ክፍት ነው ሲሉ ሞቅ ባለ ፈገግታ ተቀብለዋቸዋል። የቻይናው መሪ ወደ አህጉሪቱ ሲመጡ ከዚህ ቀደም ያልነበሩ አዳዲስ ስምምነቶች ላይ ለመድረስ በመወሰንም ጭምር ነው። ከ200 በላይ ግዙፍ የቻይና ባለሀብቶችና የተቋማት መሪዎችም ከጎናቸው አሉ። አዎ አጋጣሚው ከ45 በላይ የአፍሪካ መሪዎች የሚታደሙበት፣ ስለ አፍሪካ ተስፈንጣሪው የኢኮኖሚ እድገት ጉዞ የሚለካበት፣ በዚህ ውስጥ የቤጂንግ ድርሻ የሚለይበትና ቀጣይ ተሳትፎዋስ እስከምን ድረስ መሆን ይኖርበታል የሚለው ይመከርበታል። የቻይና አፍሪካ የንግድ ልውውጥ በ15 ዓመታት ውስጥ ከ10 ቢሊዮን $220 ቢሊዮን ማድረስ ችለዋል። ላለፉት 6 ዓመታትም የአፍሪካ ብቸኛ ግዙፍ የንግድ አጋር በመሆን ያለ ተቀናቃኝ ቀጥላለች። በተመሳሳይ 15 ዓመታት ውስጥም የቻይና ቀጥታ የውጭ ንግድ ኢንቨስትመንት ከ$500 ሚሊዮን ወደ $30 ቢሊዮን ከፍ ብሏል። ይሁንና ቤጂንግ ባጋጠማት የፋይናንስ ቀውስ በአፍሪካ ፈሰስ ያደረገችው ኢንቨስትመንት ከቅርብ ጊዜ ወዲህ በሚፈለገው ፍጥነት ሳይሄድ ዝቅ እያለ መምጣቱ አይዘነጋም። በዚህም ሁለተኛው የሲኖ አፍሪካ የትብብር ጉባኤ ላይ ፕሬዝዳንት ዢ ጂንፒንግ ለውሳኔ የሚያቀርቡት እቅድ ይኖራል። አዲስ ቅርጽ የያዘ ዓለም አቀፍ ግንኙነቷን የተመለከተ ነው። በአፍሪካ በሚኖራት የጋራ መልማት እቅድም ኢንቨስትመንትን ማበልጸግ ቀዳሚ ያደርጋለች። የቻይናው የውጭ ጉዳይ ሚኒስትሩ ዋንጊው በዚህ ላይ በቀጣይ ዓመታት ሰፊ ለውጥ ማምጣት የሚያስችል አዲስ ስልት እንደሚቀየስና በጉባኤው ላይ እናስተዋውቃለን ሲሉ አረጋግጠዋል። በተጨማሪም ቻይና የማኑፋክቸሪንግ ዘርፍን በአህጉሪቱ በማስፋፋት የኢንቨስትመንት ድርሻዋን ከፍ ማድረግ ትፈልጋለች። ይህም በሀገሯ የሚገኙ ፋብሪካዎችን ነቅሎ የማምጣት ስትራቴጂም ያካተተ ነው። ፋይናንሻል ታይምስ ይህ አማራጯ ይበልጥ ሁለቱንም ተጠቃሚ የሚያደርግ ይለዋል። ለአብነትም ኢትዮጵያ የሚገኘውን ሁጃን ጫማ አምራች ድርጅትን ይጠቅሳል። ሁጃን ለ4000 ያህል ዜጎች የሥራ
ዕድል መፍጠር የቻለና በ2014 ብቻ 18 ሚሊዮን ዶላር የሚያወጣ ምርቱን ወደ ውጭ መላክ ችሏል ይላል። ይህ ግስጋሴው በጅምር ላይ ያለ እንደሆነም ይጠቅሳል። የዘ ኔክስት አፍሪካ መጽሐፍ ጻፊ ኦብሪ ሩቢ ሲያስረዱ ቤጂንግ ለንደንና ዋሽንግተን በአፍሪካ ያላቸውን የኢኮኖሚ ልዕልና ወደ ራሷ መልሳ መጠቅለል ችላለች። በሂደት ለአፍታ ከተዘናጋችም ይህንን መልሳ ልታጣ እንደምትችል አይጠፋትም ይላሉ። ቱርክ፣ ብራዚል፣ ህንድና ሩሲያም ከኋላዋ እየተከተሏት እንደሚገኙ ያወሳሉ። ከቅርብ ዓመታት ወዲህም በተናጥልና አካባቢያዊ ትብብሮች ጋር ግዙፍ የኢኮኖሚ ስምምነት ላይ መድረስ መጀመራቸውን በመጥቀስ ጉባኤው በመጨረሻም የጆሃንስበርግ ስምምነት ተብሎ ሲሰየም ከኢንቨስትመንት ስልቱ በተጨማሪ የመሰረተ ልማት በተለይም በባቡር አህጉሪቱን እርስ በርስ የሚያገናኝ መስመር ዝርጋታ ላይ በአጭር ጊዜ ማከናወን የሚቻልበት አግባብ ላይ ውሳኔ ይሰጥበታል። ሌላው የነጻ ንግድ ቀጠናም በሁለቱም በኩል እንዲተገበር ይጠየቃል። ፕሬዝዳንት ጂ በብድር እፎይታ ላይ በጉባኤው ላይ የሚሉት እንደሚኖርም ታውቋል። አህጉሪቱ አሁን 5675 ኪሎ ሜትር የባቡር መስመር ስትዘረጋ ቻይና የገንዘብ ምንጭ ሆናለች። 4507 ኪሎ ሜትር የአስፋልት መንገድ ግንባታ ላይም ቤጂንግ እጇ አለበት። ከ3000 በላይ ግዙፍ ካምፓኒዎቿንም ልካ ሁለቱንም ትርፋማ እያደረጉ መጥተዋል። ቻይና ከአፍሪካ ጋር ሊኖራት ስለሚገባ ትብብርም ስታነሳ በዋነኝነት መሰረት ያደረገችው የአፍሪካ ህብረት የ2060 ራዕይን ቀድማ በማንበብም ነው። ከዚህ ጋር የተጣጣሙ እቅዶችን በመከለስና በማውጣትም እንደሆነ የጆሃንስበርግ ዩኒቨርሲቲ ፕሮፌሰር ጆን ትራምላር ይናገራሉ። ትላንት ከአፍሪካ ህብረት ኮሚሽን ሊቀመንበር ንኮሳዛና ድላሚኒ ዞማ ጋር ተገናኝተው የተወያዩትም ይህንኑ ነው። ይህ በሲኖ አፍሪካ ትብብር አህጉራዊ ተቋማት ጋር ከኢኮኖሚው ባሻገር በጤና፣ በሰላም ማስከበር፣ በቴክኖሎጂ ሽግግርና ሌሎች ማህበራዊ ትስስር በሚፈጥሩ ጉዳዮች ላይ ማተኮር እንደሚፈልጉ ነግረዋቸዋል። ጊዜው ከሚጠይቀው ፍላጎት ጋር በመራመድ በጋራ ማደግን መርህ ያደረገችው ቻይናም መሪዋ ዢ ጂንፒንግ የሀገራቸውን አቋም ደጋግመው ይናገራሉ። የአፍሪካውያን ጉዳይ የአፍሪካውያን ብቻ ነው፣ የራሳቸው ጉዳይ የሚወሰነው በእነርሱ እንጂ በማንም ጣልቃ ገብነት አይደለም የሚል ይህንንም ዛሬ ማለዳ በጆሃንስበርግ ጉባኤ ላይ አፍሪካውያን መሪዎች ፊት ይደግሙታል ተብሎ ይጠበቃል።